ዝምታ አቅሏን አስቶ እያሳበዳት ነው። እስኪ አንድ ጥያቄ ልጠይቅህ። ራስን ማብራራት፣ እሷን ማሳደድ፣ ለእያንዳንዷ ድርጊቷ መመለስ ያቆምክበትን ጊዜ ታስታውሳለህ? ሁሉን ነገር በትክክል እያረክ እያለ ከፈለገች ይልቅ ልክ ወደ ኋላ ስታፈገፍግ ይበልጥ እንደፈለገች ታስተውለዋለህ። ይህ የሆነ አይነት ማጂክ አይደለም፣ ይልቁንም ሳይኮሎጂ ነው። ምንም እንኳን ሊዋጥልህ ባይችልም እኔ ግን እዚህ ያለሁት እውነቱን ልነግርህ። አየህ፣ አእምሮአችን ባዶ ቦታዎችን ይጠላል። እናም በተቻለው አቅም እነዛን ክፍተቶች በሆነ ነገር ለመብላት ይሞክራል። ልክ ብዙ ማውራት ስትጀምር፣ ብዙ ማብራራት ስትጀምር፣ ለብዙ ነገሮች ማረጋገጫ መስጠት ስትጀምር ለአእምሮዋ ምንም አይነት ቦታ፣ ምንም አይነት ክፍተት፣ ምንም አይነት ስራ አትተውለትም። የብዙዎችም ስህተት ይህ ነው። አእምሮዋ መስራት የነበረበትን ሁሉ እኛ ለመስራት እንሞክራለን። ታዲያ ግን ልክ ዝምታን ስትመርጥ ያኔ ክፍተት መፍጠር ጀምራለህ። ያኔ አእምሮዋ ነገሮችን ማሰላሰል ይጀምራል። የማይሆን ነገር አልኩት እንዴ? ለኔ ያለውን ፍላጎት እያጣ ነው እንዴ? ለምንድነው እንደ በፊቱ የማይመልስልኝ? ከሌላ ሰው ጋር ማውራት ጀመረ ማለት ነው እያለ ማውጣት ማውረድ ይጀምራል። አንተ አንድ ቃል ሳትናገር በዝምታ ቁጭ ብለህ አእምሮዋ ሰዓት እላፊ እንዲሰራ ታድርገዋለህ። እናም ቁልፍ ጉዳይ ምን መሰለህ? ሰዎች ሱስ የሚይዛቸው ግልጽ ከሆነው ከሚያውቁት ከሚያረጋግጡት ነገር አይደለም፣ ይልቁንም ግልጽ ካልሆነው ግራ ከሚያጋባቸው ነገር ነው። ዝምታ ደግሞ ትልቁ ግራ የሚያጋባ መሳሪያ ነው። በዝምታ ውስጥ ስትሆን ሰዎች ስላንተ ምንም ነገር እንዲያውቁ እየፈቀድክላቸው አይደለም፣ በአእምሯቸው ጥያቄ ምልክት ሆነ ትቀመጣለህ። ይህ ደግሞ ካንተ ሱስ እንዲይዛቸው የሚያደርግ ትልቅ መሳሪያ ነው። ሁለተኛ ደግሞ ልክ ዝም ስትል የምትሰጣትን ማረጋገጫ ሁሉ ታጠፋዋለህ። ይህ ደግሞ ያስደነግጣታል። ታዲያ ይህ ማረጋገጫ ምንድነው እያልክ ይሆናል። አየህ፣ ሁሉም ሴቶች ከአንድ ወንድ የሆነ አይነት ማረጋገጫ ሲቀበሉ ይኖራሉ። እንደምታምር፣ እንደምትወደድ፣ ከሷ ውጪ እንደማያይ ያረጋግጥላታል። በምን ካልከኝ ቶሎ ቶሎ በመመለስ እሷ ላይ ቼክ በማድረግ በየቀኑ ደህና አደርሽ የሚል ቴክስት በመላክ እንዲሁም ስሜቱን በመግለጽ ማረጋገጫ ይሰጣታል። ታዲያ ይህ ማረጋገጫ ለሴቶች እንደ ምግብ ነው። ሁሌ ትሰጣታለህ፣ ደስ ይላታል፣ ከዛም ትለምደዋለች። ከዛ ግን ልክ ዝም ስትል ይህን ሁሉ ማረጋገጫ በአንዴ ታቋርጧለህ። ያኔ ተሰምቷት የማያውቀው ነገር ይሰማታል። ያ ሁሉ የጧት ቴክስት፣ ያ ሁሉ የ2 ሰዓት ስልክ፣ ያ ሁሉ በየቀኑ ካንተ የለመደችው ነገር በአንዴ እንዳልነበረ ይሆን። አየህ፣ ይህን ያህል ነው የዝምታ ኃይል። ከዛም ራሷን መጠራጠር ጀምራለች። ያ ሁላ ጊዜ ይወደኛል በእጄ ነው ብላ ያሰበችው ሰው ድንገት ሲጠፋ ምን እንደሚሰማት አስበው። ጥላ ሄደችው ራሷ ብትሆን እንኳን ካሳያት ነገር አንጻር ተመልሰ እንድትለምናት ጠብቃለች። ተንበርክከ እንድትመለስ ላላጠፋው ጥፋት ይቅርታ እንድትጠይቅ ጠብቃለች። መቼም ቢሆን ዝምታህን አትጠብቅ። ትልቁ ፍርሃቷ ያንተ አንድ ቃል ሳታወጣ ከህይወቷ ላይ መጥፋት። አየህ፣ ሴቶች የሚፈልጉት የራሳቸውን ኢጎ መምላት ብቻ። ብዙ ሴቶችን ብትጠይቃቸውና እውነቱን ቢነግሩ አንድን ወንድ ከተለዩት በኋላ ተመልሰው እንዲለምናቸው እንደሚፈልጉ ነው የሚነግሩ። ይህን የሚፈልጉት መልሰው እንዲቀበሉት አይደለም፣ ይልቁንም በእነሱ ምክንያት እንደተጎዳ ለማረጋገጥ ነው። አዎ ሊከብድህ ይችላል፣ ነገር ግን መራሩ እውነት ይህ ነው። ሶስተኛ፣ ዝምታ እኔ ጠንካራ ነኝ ማለት ሳይጠበቅብህ ጠንካራ እንደሆንክ የሚናገር ትልቁ መሳሪያ ነው። ብዙ ወንዶች የሚሰጡት እውነታ ይህ ነው። አንተ ራስህ ሄደህ እኔ እኮ በራስ መተማመን አለኝ፣ እኔ እኮ ጠንካራ ነኝ ማለት አይጠበቅብህ። ይህን ሁሉ በዝምታ እንዲሰማ ማድረግ ትችላለህ። ዝምታ ምን ይናገራል ካልከኝ፣ ምንም ቢሆን ግድ የለኝም፣ አንቺን የማሳመን ግዴታ የለብኝም፣ ከአንቺ ውጪ ሙሉ የሆነ ህይወት አለኝ ይላል። ልክ እንደ ሌሎች ወንዶች እንዳልሆንክ ያሳያታል። እንደ ሌሎቹ ራስን ለማብራራት አልተሯሯጥክም፣ ራስን ለመከላከል አልፈለግም፣ የይቅርታ ጋጋት በማብዛት አልለመንክም፣ ይልቁንም ዝምታ መረጥክ። ይህ ደግሞ ሬር ነገር ነው፣ አይገኝም። እሷም አጋጥሟት አያውቁም። ሬር የሆነ የማይገኝ ነገር ደግሞ ስበትህን ያጠናክራል፣ ፍላጎትን ይጨምራል። ወይኔ ምን አይነት ሰው ነው ያጣሁት ብላ እንድታስብ ያደርጋታል። አራተኛ፣ ዝምታ ከራሷ ስሜት ጋር እንድትጋፈጥ ያስገድዳታል። አየህ፣ ልክ ስትከራከር፣ ስታሳድድ ወይ ስትለማመጣት የሆነ የምትጋፈጠው ውጫዊ ነገር እየሰጣሃት ነው። ነገር ግን ልክ ዝም ስትል ያንን ሁሉ ነገር ስታስወግድ ያኔ ከሀሳቦቿና ከስሜቶቿ ጋር ብቻዋን ትተዋታለህ። ይህ ደግሞ በጣም አደገኛ ነው። አደገኝነቱ ለአንተ ሳይሆን ለእሷ ነው። ምክንያቱም ራሷን መጠየቅ ጀምራለች። ለምንድን ነው የእሱ ዝምታ ያስጨነቀኝ? ለምንድን ነው ሰላሜን ይነሳኝ? የምርም ናፍቆኛል ማለት ነው ብላ ራሷን ወደ መጠየቅ ትገባለች። ይህ ደግሞ የአንድ ቀን ጉዳይ አይደለም፣ ይልቁንም ቀን በቀን ጠዋት ስትነሳ፣ ማታ አልጓ ላይ ስትወጣ የሚያስጨንቃት ጉዳይ ይሆናል። እናም ሰዎች ይህንን ጭንቀት ከፍላጎት ጋር የማምታታት ባህሪ ያለበት። ይህ ውጥረት ስበት ይመስለናል። አይምሯችን ደግሞ አንዴ ካመነው መመለሻ የለውም። እናም የምርም መጀመሪያ የማትወድህ ቢሆን እንኳን ቀስ በቀስ በዝምታ ውስጥ እየወደደች እየናፈቀች መምጣቷ የማይቀር ጉዳይ ነው። ነገር ግን አንተ ምንም ማድረግ አይደለም፣ ዝምታን ብቻ ስለመረጥክ እንጂ። አምስተኛ፣ ዝምታ ቅጣት አይደለም፣ ለዛም ነው የሚሰራው። አየህ፣ ብዙ ወንዶች የሚስቱት ሐሳብ ይህ ነው። ዝምታን የሚጠቀሙት እሷን ለመቅጣት ነው፣ እሷን ለመበቀል፣ እነሱ እንደተጎዱት እሷን ለመጉዳት ነው። ነገር ግን እንደዚህ አይነቱ ዝምታ ያስታውቃል። ንጹህ ዝምታ አይደለም።
ኢነርጂ ያስታውቃል። ሰብኮንሺየስሊ ታውቋለች። ለዛም ነው ብዙ ወንዶች ሲሉ የሚሰማው ነገር እስካሁን ድረስ ዝም ተባብለን ሳትመለስ ልክ እሷን ረስቼ ህይወቴን መኖር ስጀምር መጣ ይችላሉ። ነገር ግን ይህ አጋጣሚ አይደለም። የምርም ስለሷ ግድ መስጠት ስታቆም ያኔ ነው ምን ያህል እንደሚሰራ የምታውቀው። እናም የሚያሳብዳት ዝምታ የተረጋጋ ዝምታ ነው። ምንም በቀል፣ ምንም መጥፎ ሐሳብ የለበት ዝምታ ነው። እየጠበቅካት አይደለም፣ ይልቁንም ህይወትን እየኖርክ ነው። ብዙዎቻችን የሰራነው ስህተት አለ። ትንሽ እንኳን ብታየን ብለን የሆነ ነገር ስቶሪ እናደርጋለን። የሆነ የእሷን ትኩረት የሚስብ ፖስት እናደርጋለን። ይህ ሁሉ ግን ከንቱ ነው። ልክ እንደዚህ ስናደርግ ኃይላችንን እናጣለን። አሃ አረሳኝም ማለት ነው፣ እሱም ትግል ላይ ነው ማለት ነው ብላ እንድታስብ ያደርጋታል። በቃ እንደዛ ከሆነማ ራሱ እስኪመጣ ነው የምጠብቀው ብላ ማሰብ ጀምራለች። ለዛ ነው መቼም ቢሆን ከተጣላችሁ በኋላ እሷን የሚነካ ወይ ስለ ፍቅር ወይ የሆነ ጥቅስ ጭራሽ መለጠፍ የለብን። አውቃለሁ ከዚህ በፊት አድርገው ሊሆን ይችላል፣ ነገር ግን አትድገሙ። ሙሉ ለሙሉ እርሳት። ያኔ ኃይሉ ወደ አንተ መምጣት ይጀምራል። ስድስተኛ ዝምታው እንድትሰብር የሚገፋት የማትቋቋመው ግፊት። ከሆነ ጊዜያት በኋላ አንዳንዴ 3 ወር ወይ 6 ወር ወይ ዓመት ወይ 2 ዓመት ብቻ ከሆነ ጊዜያት በኋላ አንድ ነገር ይፈጠራል። ድንገት ራንደም ቴክስት ትልክልሃለች፣ ወይ ስቶሪህን ፖስትህን ላይክ ታደርጋለች፣ ወይ ኖርማል የሚመስል ጥያቄ ትጠይቃለች። ለምን? ምክንያቱም ዝምታ ኃይሉን ወደ አንተ አዘንብሎታል። አየህ፣ በፊት ላይ አንተ ነበር ግንኙነቱን ስትፈልግ ነበርከው፣ ከዛ እሷ ደግሞ መልስ ሰጪ ነበረች። አሁን ግን ነገሩ ተገልብጦ እሷ ፈላጊ አንተ ደግሞ ተፈላጊ ትሆናላችሁ። ታዲያ ግን ጊዜው ይለያያል። ብዙ ወንዶች ቅድም ያልኩትን ስህተት ስለሚሰሩ ነው ዝምታ እኮ አይሰራም ብለው የሚያወሩት። ምክንያቱም ህይወታቸውን እየኖሩ ሳይሆን እሷን መጠበቅ ላይ ናቸው። ለዛም ትንሽ ወር ጠብቀዋት ካልመጣች አይሰራም ብለው ይደመድማሉ። ነገር ግን ጨዋታውን ስላልተረዱት ነው። አንተ ህይወትህን ኑር እንጂ ባላሰብኩ ጊዜ መመለሱ አይቀርም። ከራሴ እንኳን ብነግርህ ከ3 ዓመት በኋላ የተመለሰች ሴት ነበረች። ሌላኛዋ ደግሞ ኦልሞስት ከ2 ዓመት በኋላ ነበር። ግን ኦልሬዲ ህይወቴን እየኖርኩ ስለነበር ምንም አልገረመኝም። አንድ ማመን ያለብህ ነገር ጊዜና ዝምታ የሁሉም ነገር መድኃኒት ናቸው። እናም ሴቶች እነኚህ ሁለቱ ሲደማመሩባቸው መቋቋም አይችሉም። ለዛም ነው የሆነ ምክንያት ፈልጋ ወደ አንተ የምትመጣው። ታዲያ ስትመጣ ግን ያን ያህል ልትደሰት አይገባም። ይልቁንም ተመልሳ የመጣችበትን ምክንያት በደንብ መረዳት አለብን። አየህ፣ ተመልሳ የመጣችው እንደ በፊቱ ካንተ ጋር ግንኙነት ለመጀመር ላይሆን ይችላል። ተመልሳ የመጣችው እስኪ አሁንም ድረስ ይፈልገኛል፣ አሁንም ድረስ ተፈላጊ ነኝ፣ አሁንም በእጅ ማስገባት እችላለሁ የሚለውን የዓመታት ጭንቅቷን ለማስወገድ ሊሆን ይችላል። ለዚህም ነው እንዳመጣጧ መቀበል ያለብህ። ምንጊዜም ልክ ተመልሳ ስትመጣ ወዲያው እንደ በፊቱ ለመሆን መሞከር የለብህ። የበፊት ወሬ ማውራት፣ ጥልቀት ያለው ነገር ማውራት የለብህ። ልክ አንድ ከሩቅ እንደምታውቀው ሰው ማዋራት ትችላለህ። ምንም ስሜት የለህም፣ ምንም በቀል፣ ምንም ጥላቻ፣ ደግሞም ምንም የደስታ ስሜት የለህም። ልክ እንደ ኖርማል ሰው አይተህ አዋራት። ታዲያ ልታወጣጣ ልትሞክር ትችላለች። በተጠፋፋችሁበት ጊዜ ተጎድተህ እንደነበር ለማየት ትሞክራለች። ነገር ግን ምንም አይነት ፍንጭ አትሰጣትም። ለምሳሌ ናፍቀኝ ነበር እኮ ትላለች እና የምትጠብቀው እኔም ናፍቀሽኝ ነበር እንድትላት ነው። ነገር ግን መቼም እንዳትላት ናፍቃ ከነበር ቢሆንም እንኳን ማለት ነው። አሁን ላይ ስታስበው ቀላል ሊመስል ይችላል። ነገር ግን እውነት ተመልሳ እንደዚህ ስትልህ ሁሉንም ነገር ረስተህ አዎ ናፍቀሽኛል፣ ለምን በዛው ጠፋሽ በላት ይልሃል። ነገር ግን ያ ሁላ ጊዜ የገነባኸውን እንዳታፈርስ ልትጠነቀቅ ይገባል። ታዲያ ከዚህ ሁሉ በኋላ ማወቅ ያለብህ ነገር ቢኖር ልክ አንተ እሷን ለመያዝ መሞከር ባቆምክበት ቅጽበት እሷ ደግሞ አንተን ለመልቀቅ ያቅታታል። ልክ አንተ እሷን ማሳደድ ባቆምክበት ቅጽበት እሷ ደግሞ አንተን ማሳደድ ጀምራለች። ልክ አንተ እሷን ረስተህ ህይወትን መኖር ስትጀምር እሷ ደግሞ ከምንም ነገር በላይ አንተን ማሰብ ጀምራለች። ለዚህም ነው ያንተ ዝምታ አይምሯን የሚያሳጣት። ለዚህ ነው አቅሏን ስታ አንተን ብቻ እንድታስብ የሚያደርጋት። ሰላም